ነብዩ ሰለላሁ ዐለይሂ ወሰለም አሉ የተሳካለት ፊት በትሬን ያዝ ተመረኮዝባታለህ በሷ ነው የመልቂያ መማውቀ ተመርኳዦች ጥቂት ናቸው በሞተ ጊዜ አዘዘ ያቺ ብትር በከፈን ውስጥ አብራ እንድትከፈን ምስክር እንድትሆን አላህን እንደረዳና ነብዩን እንደረዳ ይሄ ነው ታሪካቸው የኛስ ታሪክ ምን ይሆን ይሄ ነው አቋማቸው የኛስ አቋም ምን ይሆን ከምናየው ሁሉ ጋር ፈተናዎችና ማታለያዎች የባጥል በየቦታው መታየት አላህ በነገሩ ላይ አሸናፊ ነው ነገር ግን አብዛኛው ሰዎች ይሄን ከምናየው ሁሉ ጋር የሰዎች ወደ ስሜት መጣደፍ ከትእዛዛት መሳነፍ ከነዚህ መካከል አሉ ከሰዎች ቡድኖች አላህ የመረጣቸው የመለመላቸው ከፈተናም የጠበቃቸው የአላህ ትእዛዝ በጠበቁ ጊዜ እነዚህ ናቸው ባይተዋር የተባሉት እነሱንም ነው በእነዚህ ቃላቶች የማጽናት የፈለኩት አብዱላህ ብን መስዑድ ረዲየላሁ ዐንሁ ዲያላ ነብዩ ሰለላሁ ዐለይሂ ወሰለም አሉ እስልምና ባይተዋር ሆኖ ጀመረ ባይተዋር ሆኖም ይመለሳል እንደጀመሩ ለባይተዋሮች ጡባ አለላቸው ተባሉ እነማን ናቸው ስማ ባረከላሁ ፊክ ተባሉ እነማን ናቸው ያ ረሱላህ አሉ እነዛ የሚያስተካክሉ ናቸው ሰዎች ሲበላሹ እነዚያ የሚያስተካክሉ ናቸው ሰዎች ሲበላሹ አልባኒ ረሂመሁላህ ሰሂህ አድርገውታል አስተውል ባረከላሁ ፊክ በነብዩ ሰለላሁ ዐለይሂ ወሰለም የሚያስተካክሉ ሚለው ቃል ሳሊሆች አላሉ በጎነት ብቻውን አይበቃም ከባህሪያቸውም ደግሞ እነሱ የተቃኑ ናቸው በዳዕዋቸውና በማስተካከል ተስፋ ቆራጮች አይደሉም ለተበላሸው ተጨባጭ እርምጃ አልሰጡም በሰዎች መካከል ከማነሳቸው አንፃር ባይተዋሮች ተብሎ ተሰየሙ ሙስሊሞች በሰዎች ዘንድ ባይተዋሮች ናቸው ሙእሚኖች ደግሞ በሙስሊሞች ዘንድ ባይተዋሮች ናቸው ዓሊሞች ደግሞ በሙእሚኖች ዘንድ ባይተዋሮች ናቸው አህለ ሱናዎች እነዚያ ሱናን ከቢድዓ የሚለዩት ደግሞ በዓሊሞች ዘንድ ባይተዋሮች ናቸው ወደ ሱና ተጣሪዎች በተጻራሪ ሰዎች አዛ ላይ የሚታገሱት እነዚያ ሁሉ የበለጠ ባይተዋሮች ናቸው እነሱ ነገር ግን በእውነት አላህ ቤተሰቦች ናቸው በእነሱ ላይ ባይተዋርነት የለም ጠርጣሪ እንዳይጠረጥር ጉረባዎቹ እድለቢስነት ወይም በእጦት ውስጥ ናቸው ብሎ እንደውም ደስተኞች ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለባይተዋሮች መልካም አላቸው ጡባ ደግሞ መልካም ከሚለው ነው አላህም አለ መልካም አላቸው በጎ መመለሻም አላቸው እነሱም በዱንያ ደስተኛ ናቸው በአኺራ ደግሞ ከአንቢያ ቀጥሎ ናቸው ለዱንያ መልካም አላቸው በአኺራ መልካም አላቸው አቡ ሰዒድ እንደዘገቡት አሉ ጡባ በጀነት ውስጥ ያለች ዛፍ ናት ጥላዋ 100 ዓመት ጉዞ ያስኬዳል የጀነት ሰዎች ልብስ ከቆዳዋ ነው የሚወጣው አላህ ያንተ ጋር ያለው መልካም ነገር አትከልክለን እኛ ጋር ባለው መጥፎ ነገር ምክንያት ዛሬን ተመልከትና ሁኔታውን ማስተውል ዛሬን ተመልከት ሁኔታውን ማስተውል አንድ ወጣት ወይም አንዲት ሴት ከተስተካከሉ ከድሮ ጓደኞቻቸው መካከል ባይተዋር ይሆናሉ እንደውም ቤታቸው ውስጥ በቤተሰቦቻቸው መካከል ላግጣ ቅጥፈት ማፊዝ ይገጥማቸዋል እነሱን ግን አይጎዳቸውም ነብዩ ሰለላሁ ዐለይሂ ወሰለም አሉ መልካም ኑሮ ለባይተዋሮች አለ ደግሞም አሉ ከበስተኋላችሁ የትዕግስት ቀናት አሉ የዛን ያጥብቆ ለሚሰው እናንተ ያላችሁበትን ከናንተ 50 አጅር አለው ለሰሃቦቻቸው ይላሉ ከበስተኋላችሁ የትዕግስት ቀናት አሉ ከነዚያ እናንተ ያላችሁበትን አጥብቆ ለሚይዝ ከናንተ 50 አጅር አለው ሰሃቦችም አሉ ያ አላህ ነብይ ሆይ ከነሱ ነው አይ ከናንተ ነው አሉ አይ ከናንተ ነው አሉ አውዛዒ ረሂመሁላህ አለ በነብዩ ሰለላሁ ዐለይሂ ወሰለም እስልምና ባይተዋር ሆኖ ጀመረ የሚለውን ረሂመሁላህ አለ እስልምና አይጠፋም አለ ነገር ግን የሱና ሰዎች ይጠፋሉ ከነሱ አንድ ሰው ብቻ እስኪቀር ድረስ بسم الله الرحمن الرحيم የዳሩል መንዱድ መጽሐፍ ባለቤት እንደዘገበው
ሰዎችን ድርቅ አገኛቸው በአቡበክር ኺላፋ ጊዜ ረዲየላሁ ዐንሁ ነገሩ ሰዎች ላይ ሲበረታ ወደ ስድቅ መጡና አሉ አንተ አላህ መልእክተኛ ምትኮይ አንተ አላህ መልእክተኛ ምትኮይ ሰለላሁ ዐለይሂ ወሰለም ሰማይ ያዘነበ አይደለም መሬትም አላበቀለችም ሰዎች እንደሚያልቁ እያሰቡ ነው ምን ታደርጋለህ ተመለሱ ታገሱ ከጭንቀት መውጫችን ቅርብ እንደሆነ ተስፋ አደርጋለሁ አላቸው እንዳነጉ ከቤቶቻቸው ሲወጡ የአንድ ሺህ ግመል ቀፍለት ድምጽ ሰሙ ዘይት ስንዴ ዱቄት የተጫኑ ሆነው አረፉ ዑስማን ረዲየላሁ ዐንሁ በር ላይ ነጋዴዎቹ ደሱ መጡ ምንድነው የምትፈልጉት አላቸው የምንፈልገውንማ ታውቃለህ አሉት ስንት ታተርፉኛላችሁ አላቸው አንዱን ድርሃም በሁለት ድርሃም አሉት የበለጠ ተገምቷል አላቸው በአራት አሉት የበለጠ ተገምቷል አላቸው በአምስት አሉት የበለጠ ተገምቷል አላቸው አሉ በከተማ ውስጥ ከኛ ውጭ ነጋዴ የለም ማን ነው የሰጠኝ ሁሉ አሉት አለ አላህ ሰጥቶኛል በእያንዳንዱ ድርሃም 10 ድርሃም አላህ ለፈለገው ያበዛለታል ከዚህ በላይ ያላችሁ ከዚህ በላይ ያላችሁ قالوا لا يلنم مال قال فاني اشهدكم الله انا اسمسكراችኋለሁ اشهدكم الله تعالى انا اسمسكራለሁ اني جعلت ما حملت እኔ ቅፍለት የተሸከመውን صدقه لله على الفقراء صدق አድርጌዋለሁ ለድሆችና ለምስኪኖች باعها لله ለአላህ ሸጠው باعها لله ለአላህ ሸጠው አላህም ገዛው جعلها في بطون الجائعين بترابو ሆድ ውስጥ አደረገው وكبود المساكين በምስኪኖች አንጀት ውስጥ جعلها للارامل والايتام ለሴቶች ለየቲሞችና ለመሳኪኖች አደረገው لنا بمثل عثمان ዑስማንን የመሰለ ኬት እናገኛለን لنا بمثل عثمان ዑስማንን የመሰለ ኬት እናገኛለን الذي اشترى باموال ያ በገንዘቡ የገዛ رب العالمين የዓለማቱን ጌታ ውዴታ اطعم الطعام ምግብን አበላ وواسى الارامل والايتام ሴቶችና የቲሞችን ተባበረ عباد الله يا الله باروች መቼ ነው የሚገለጸው እውነተኛ የእስልምና ወንድማማችነት ሙእሚኖች ወንድማማቾች አይደሉም ምን አሁን ካልታየ ፈተናውና መከራው በረታ ጊዜ መቼ ነው የሚታየው ወንድሜ አይደለም በምላሱ የወደደኝ ወንድሜ ግን በመከራ የወደደኝ ነው ያም ገንዘቡ ለኔ የሆነው ችግርተኛ በሆንኩ ጊዜ ገንዘቡ ለሱ የሆነው በአከርካሪው በተመታ ጊዜ በምቾት ጊዜ ወንድም የሆነን አታመስግን በችግር ጊዜ የሚከዱ ወንድሞች አሉና ሰለላሁ ዐለይሂ ወሰለም ማሉ የሙእሚኖች ምሳሌ በውዴታቸውና በመታዘዛቸው እንደ አንድ አካል ናቸው አንዱ ሰውነት አካል ሲያመው ሌላው አካል ይጠራራለታል ህመምና እንቅልፍ ማጣት ወንድሞቻችሁን አድኑ ወንድሞቻችሁን አድኑ قبل ان تسبقكم عصابات التوحيد የአክፍሮት ኃይላት ሳይቀድሟችሁ وتجار الاعراض የሸቀጥ ነጋዴዎች كم يتقطع القلب ልብ እንዴት ይቆረጣል وانت ترى البؤساء ችግርተኞችን እያየ ምንም ነገር ልታደርግላቸው የማትችል ስትሆን لماذا انتكست ለምን ተገለበጥክ ولماذا انت انتكست አንቺስ ለምን ተገለበጥሽ اليك واليك ወዳንተም ወዳንቺም يا من عرف الهدى አንተ ቅንን መንገድ አውቀህ ተስተካከልክ ወይ ከዚያም መንገዱን ለቆ ለጠመመና ሁኔታው ለተቀየረ ሁኔታዋም ለተቀየረ ለዚያ ዱንያ ልቡን ለቀየረችበት ዱንያ ልቧን ለቀየረባት ሐቅን ላወቀው ሐቅን ላወቀችው ከዚያም ሌላ መንገድ ለተከተሉ ልቦና ውስጥ አንድ ጥያቄ አለ ላንተ የማቀርበው ላንቺም የማቀርበው ምን አግኝቶሽ ነው ምን አግኝቶህ ነው ለምን ተገለበጥክ ለምን ተገለበጥሽ ምንድነው መስረጃችሁ ምንስ ነው ምክንያታችሁ በየቀኑ መንገድ ላይ የወደቁ ሰዎች ዜና ይደርሰናል ከመዳኛው ቅፍለት ወደ ኋላ የቀሩ መሬት ላይ የሚነጠፉ እረፍትና ምቾትን ፈላጊዎች ኡማችን ጠላቶቿ ተጠራርተውባታል እሷ አሁን ታማኝ ወንዶችና እንስቶች በጣም ያስፈልጓታል እናንተ ግን ኡማችሁን ከባድ ሁኔታ ላይ ከዳችሁ ብርቱ ሰዓት ላይ ለምን
تشمتون بنا الأعداء ጠላትን በእኛ ላይ ታሰስቱብናላችሁ مرات ومرات በተደጋጋሚ ጊዜ يأتينا ونسمع እንዲህ የሚል ነገር እንሰማለን ጓደኛ የተገለበጠ ወይም ጓደኛ የተገለበጠች ከዳተኛ ዱንያ ባህር ውስጥ ተሰጠሙ ባንድ ላይ ሊወጣን ከነበረ በኋላ ወደ አኺራ ሀገር መዳረሻ መሰላሉ አላውቅም ምን እንደሳበው ምን እንደሳባት ካተላዩ ባህር ከከዳተኛው ማዕበል ትዝታውን እስካሁን አስታውሳለሁ ትዝታውንም እስካሁን አስታውሰዋለሁ ቃል ተጋብተን ነበር ከተለያየ እንደምንገናኝ በዚህም ላይ በተደጋጋሚ ቃል ተጋብተን ነበር ከዛን ጓደኛ የመንገዱን ተወ ባልደረባ የመንገዱን ለቀቀ ሌላ መንገድን ተጓዘ ከተለያየን እንዴት ልንገናኝ እንችላለን እኔም አልኩኝ የአላህን ቃል በመመላለስ ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን ካንተ ዘንድ የሆነውን ችሎታን ለኛ ስጠን አነስ እንዲህ ይላል ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሲደጋግሙ ታደምጣለሁ አንተ ልቦችን የምትገለባብጥ ሆይ ልቤን በዲን ላይ አጽናልኝ አልኩኝ ያ ረሱላህ በእኛ ላይ ይፈራሉ እንዴ በእርሱ አምነን እውነት ብለንወት አሉ ልቦች ከአላህ ጣቶች ውስጥ በሁለት ጣቶች መካከል ናቸው ይገለባብጣታል ልቦች ከረህማን ጣቶች ውስጥ በሁለት ጣቶች መካከል ናቸው እንደፈለገ ይገለባብጣታል እንዲህ ማለትን አብዙ ልቦችን የምትገለባብጥ ሆይ ያ ሙቀልበል ቁሉብ በዲንህ ላይ አጽናን በሉ እናቴም ባባቴም ይሁንና እንዲህ ብለዋል ሰለላሁ ዐለይሂ ወሰለም ሰውየው ሙእሚን ሆኖ ያነጋል ካፊር ሆኖ ያመሻል ሙእሚን ሆኖ ያመሻል ካፊር ሆኖ ያነጋል ዲኑን ይሸጣል በዱንያ ትንሽ ሸቀጥ አልኩኝ ያ ሙቀልበል ቁሉብ ተብት ቁሉበና ዐላ ዲኒክ ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን አላህ ሆይ ዱንያን ትልቁ ሐሳባችን አታድርግብን የእውቀታችን መዳረሻም ትናንት ባህር ዳርቻዎች ላይ የሰጠሙትን ያወጡ ነበር ዛሬ ደግሞ ከሰጠሙት ውስጥ ሆነው اللهم لا تجعل الدنيا أكثر همنا ولا مبلغ علمنا አንድ ታማኝ ሰው እንዲህ ሲል አወራኝ አስቀያሚ መኪና አደጋ ተመለከቱ ካለፉት ቅርብ ቀናት በአንዱ ቀን ውስጥ የፈጠነች መኪና ተከሰከሰች ከተገለበጠች በኋላ ከዛፎች በሆነው ባንዱ ዛፍ ሰዎች ተሰባሰቡ ከተገለበጠችው መኪና ዙሪያ ከነሱ ጋርም ነበርኩ ማለትም ጓደኛዬ መኪና ውስጥ ወጣት ነበር ምናልባትም ከእድሜው የመጨረሻ ሰዓት ላይ ምናልባትም ከሞት በሰከራት ላይ ከመኪናው የቀረበ ሁሉ እይታውን ሲመለከት ያዝናል ሐዘኑን የሚጨምረው ደግሞ የሙዚቃው ድምጽ ነው የሙዚቃው ድምጽ በኃይል የሚወጣ ነበር ከመኪናው ማዳመጫ አንዳንዶች ሊያጠፉትና ዘመን ሊያደርጉት ሞከሩ ግን በፍጹም አልቻሉም ይላል እኔ ተነስቼ በድንጋይ እስከከሰከሰው ድረስ ዝም ማድረግ ቻልኩ ከዚያም ወጣቱ ላይ መደጋገም ጀመርን እሱ የመሞቻ ሰዓት ላይ ነው ላ ኢላሃ ኢላላህ በላል ነው ላ ኢላሃ ኢላላህ በላል ነው ሊላት አልቻለም እምቢ አለን ልል ሞከረን ደጋገምንለት እሱ ግን ሊመልስልን አልቻለም ሩሑ እስክትወጣ ድረስ ልቡም እስክትቆም ድረስ ትንፋሹም ጸጥ እስኪል ድረስ በዚያች አስጨናቂ ሰዓት ሩሕ በምትወጣበት ሰዓት በዚያች አስጨናቂ ወቅት ራሱ ሙዚቃ በመኪናው ማዳመጫ የነበረው ኪሱ ውስጥ ከነበረው ሞባይል ወጣ ያው ራሱ ሙዚቃ መኪናው ሲያደምጥ የነበረው ኪሱ ውስጥ ካለው ሞባይል ላይ ወጣ ሰዎች መኪናውን ከበው ያለቅሱ ጀመር ይደጋግሙም ጀመር ኢና ሊላህ ወኢና ኢለይሂ ራጂዑን በማለት ሙዚቃ ከዳቻቸው ምኞት አታለለቻቸው ሸይጣን በእነሱ ላይ ሳቀባቸው ወጣቶቻችን ከላ ኢላሃ ኢላላህ ውጪ እየሞቱ ነው ወጣቶቻችን በሙዚቃ መሳሪያና በሙዚቃ ላይ እየሞቱ ነው ረህማንም እውነት አለ ለሸይጣን እንዲህ ያለ ጊዜ
ከነሱ የቻልከውን ሰው በድምጽ አታል በእነሱም ላይ በፈረሰኞችም በእግረኞችም ሆነ በገንዘቦቻቸውም በልጆቻቸውም ተጋራቸው። የተስፋ ቃልም ግባላቸው። ሰይጣንም ማታለል እንጂ የተስፋ ቃልን አይገባላቸውም። አንድ ሰው ለኢብኑ አባስ መጣና ስለ ሙዚቃ ፍትዋ ስጡኝ አላቸው። ሐላል ነው ወይስ ሐራም? ኢብኑ አባስ አሉ ሐላል ነው አልልህም፣ አላህ ሐላል ያደረገውን ሐራም ነውም አልልህም፣ አላህ ሐራም ያላደረገውን ግን አንድ ነገር ንገረኝ አሉት። ኢብኑ አባስ ምን ይዟሉት? አንድ ነገር ንገረኝ። ባጥልና ሐቅ የውመል ቂያማ ሲሰባሰብ ሙዚቃ ከየትኛው ነው የሚሆነው? ሰውየው አለ ከባጥል። ابن عباس አለው በልሂድ ለራስህ ፈትዋ ሰጥተሃል። ከመመራት በኋላ ጥሜት አለ እንዴ? አላህን ፍሩ የላ ኢላሃ ኢላላህ ህዝቦች ሆይ፣ አላህን ፍሩ የቁርአን ህዝቦች ሆይ፣ አላህን ፍሩ የሱረቱል ሐዲድ ህዝቦች፣ የሱረቱል ቂታል፣ የሱረቱል አንፋል። አንተ በአላህ ላይ የምታላግጥ ሆይ አላህ ዐዘ ወጀልን ፍራ። ሙዚቃንና ስለ ሴት ማውራትን ራቅ። እውነታን ተናገር፣ አላጋጭ መንገድ ራቅ። መንገድ የሚሰብር አይደለም ጀግና፣ አላህን የሚፈራ ነው ጀግና። የአላህ ባሮች ከአላህ እርዳታ ትፈልጋላችሁ? የበላይነትና መመቻቸትን ትፈልጋላችሁ? ልጆቻችሁን በወንድነት ለማሳደግ ትፈልጋላችሁ? ሴቶች ትፈልጋላችሁ? ንጹሃን ጥብቅ የሆኑ ሴቶች ትፈልጋላችሁ? ለሰማያትና ለምድር ጌታ ምላሽ ስጡ። ምን ያክል ዋጋ አስከፍሎ ነበር? ኃላፊነቱስ ምን ያክል ከባድ ነበር? ከዚህም ጋር አንድ ሰው ወደ ኋላም አልተመለሰ። ለነብዩ ሰለላሁ ዐለይሂ ወሰለም ዜና መጣላቸው። መልእክተኞቻቸውን ወደ ሻም ከላኩ በኋላ ሮሞች መልእክተኞቻቸው ላይ ድንበር እንዳለፉ የተወሰኑ ሰዎችንም እንደገደሉ ሻም ሲገቡ ወደ እስልምና በሰላም ለመጥራት ከዚያም ገሳሲናዎች ድንበር አለፉና በነብዩ መልእክተኞች ላይ ግድያ ፈጸሙ። ይህ ነብዩ ሰለላሁ ዐለይሂ ወሰለም አስቆጣቸው፣ ተሰማቸው። ወደ እነሱም 3000 ሰዎችን ላኩ። ወደ እነሱ 3000 ሰዎችን ላኩ። ፋርስና ሮሞች እስኪያውቁ ድረስ መዲና ውስጥ ወንዶች እንዳሉ የዚህን ዲን የሚጠብቁ ሴቶችን ክብር የሚቆሙ 3000 ሰዎችን ላኩባቸው። ሄዱ በአላህ በረከትና በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ብዛታቸው 3000 ሆነው ነብዩ ሰለላሁ ዐለይሂ ወሰለም ሰራዊትን አዘጋጁ። አሚርነቱን ማደላደሉ። አርማውን ዘይድ ይሸከም፣ ከዚያም ጃዕፈር ይሸከም፣ ከዛም አብዱላህ ቢን ረዋሃ ይሸከም። ሄዱ በአላህ በረከት ሞታ ደረሱ። ሮሞች ሰሙ የመምጣታቸውን ዜና። ሮሞች ቅጥረኛ የሆኑ አረቦች 100,000 ሆነው ወጡ። የሮም ክርስቲያኖች ደግሞ 100,000 ሆነው ወጡ። በዚህ ቀን ተሰባሰቡ። ለ3000 ሰዎች ከ200,000 በላይ ተፋላሉ። በአላህ ልጠይቃችሁ ምን ሊያደርጉ ይችላሉ? 3000 ሰዎች ከዚህ ግዙፍ ቁጥር ጋር ምን ሊያደርጉ ይችላሉ? እነዚህ ከ200,000 ሰዎች ፊት ለፊት በሁሉም አቅጣጫ ቢከቧቸው እኮ ነገሩ በሰዓት አያልቅም ነበር። ከዚያም ባነሰ እርስ በርሳቸው ተመካከሩ። እንመለስ፣ ለነብዩ ሰለላሁ ዐለይሂ ወሰለም ተጨባጩን እንገራቸው። እርስ በርሳቸው ተባባሉ። እናንተ ሲጀመር ለምን ወጣችሁ? ምንድነው የምትፈልጉት? ምንድነው የምትመኙት? ጀነት ፈላጊዎች አይደላችሁም? ይህችና ጀነት በሯ ተከፍተዋል። ጀነት በሴፍ ጥላ ስር ነው። ጀነት በሴፍ ጥላ ስር ነው። እርስ በርሳቸው ተመካክረው ሲያበቁ አሉ ወደ መዲና መንገድ የለም፣ ወይ ድል ወይ ሞት። ወደ መዲና መንገድ የለም፣ ወይ ጀነት ወይም ደግሞ ድል። ተዘጋጁ። ወደ አንዲት መንደርም ገቡ። ሙእታ ወደምትባል ጦርነቱን በስሟ የተሰየመው በውስጧ መሸጉ። ለ6 ቀናት ሙሉ ከባድ ፍልሚያ ሆነ። ሮሞች በብዛታቸው በዝግጅታቸው እነዚህን ጥቂት ሰዎች ለማሸነፍ አልቻሉም። 6 ቀን ልፋትና ድካም ነበር። በ6ኛው ቀን ዘይድ ተገደለ።
በዚያው ቀን ጃዕፈር ተገደለ። በዚያው ቀን አብዱላህ ብን ረዋሓ ተገደለ። መዲና ውስጥ ሰሓቦች ከበዋል። ወንዱም ሴቱም ሕፃናቱም ዜናውን እየተከታተሉ በቀጥታ ስርጭት የሰራዊቱን ዜና የሚጋደለውን ለእስልምናና ለሙስሊሞች ድል ብሎ ዛሬ ተጨባጩ እንድታስብ ፈልጋለሁ። እነሱ በነቢያቸው ዙሪያ ከበው ተቀምጠዋል። የሙስሊሞችን ዜና ሊከታተሉ ነቢዩ ደግሞ ያስተላልፉላቸዋል ስለ ጦርነቱ በወህይ የሚደርሳቸው። ዛሬ በስክሪኖች ፊት እንቀመጣለን፣ በቻናሎች ፊት እንቀመጣለን እግር ኳስ ልንመለከት። ይሄ ነው ልዩነት በትናንትናውና በዛሬው መካከል። እነሱ ተሰብስበዋል የሙስሊሞችን ዜና ለመከታተል የሙእሚኖችን አላህና መልእክተኛውን ሊረዱ፣ እኛ ደግሞ ስክሪንና ቻናሎች ላይ ተሰብስበናል። አላህን እንጂ ማንንም አያውቀው ድቀት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጦርነቱን ዜና እያስተላለፉላቸው ዘይት ተገደላሉ። ከዚያም ዝም አሉ። ከዚያም አሉ ጃዕፈር ተገደለ። ከዚያም ዝም አሉ። ከዚያም አሉ አብዱላህ ብን ረዋሓ ተገደለ። ከዚያም ዝም አሉ። ጀነት ውስጥ ወደኔ ከፍ ተደርገዋል። ማለትም ሶስቱ መሪዎች ጀነት ውስጥ ወደኔ ከፍ ተደርገዋል። ና ወደ ጦር ሜዳው እንመለስ። በጦር ሜዳው ሶስት መሪዎች ከወደቁ በኋላ አርማውን ሳቢት ብን አርቅም ተሸከመ። ሳቢት ተሸከማት አለ እናንተ ሙስሊሞች ሆይ በራሳችሁ አሚር ሹሙ። ለኻሊድ አለው አርማውን ያዝ። ኻሊድ አለ አንተ ከኔ በጅራት ትቀድማለህ፣ በደረጃም ትበልጣለህ፣ በእስልምናም ትቀድማለህ። አንተን አርማውን ያዝ አለበት። ሳቢት ወላሂ ለአንተ እንጂ አልተሸከምኳትም ማለት ኻሊድ ከሰለመ 3 ወር እንጂ አላለፈም። ኻሊድ ከሰለመ ያኔ ከ3 ወር አላለፈም ነበር። ኻሊድ ያ ከሙስሊሞች በተቃራኒ ሆኖ የተዋጋ የሁድ ቀን ያደረገውን ያደረጋቸው አሁን የመጀመሪያው ጦርነቱን በእስላም ተሳተፈ። የላኢላሃ ኢላላህ ባንዲራ ከፍ አድርጎ ሳቢት አለ ተሸከማት ያ ኻሊድ ላንተ እንጂ አልተሸከምኳትም። ከዛም ሳቢት ሰራዊቱን ጠራና አለ ኻሊድ በእናንተ ላይ መሪ እንዲሆን ትወዳላችሁ? አዎ እንወዳለን። ኻሊድ አሚርነቱን ተሾመ፣ ባንዲራውንም ያዘ። ከዚያም በጦር ሜዳው ከፍ ወዳለው ቦታ ወጣ። መሬቱን ለየ፣ ቦታውንም ለየ። ቀኙን ክንፍ ቀየረ፣ የግራ ክንፉንም ከፊትም ከኋላ። ከዚያም ያጠቃ ያባረ ጀመር። መዲና ውስጥ ኻሊድ ባንዲራውን ከተሸከመ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አሉ እገሌ ተገደለ፣ እገሌ ተገደለ፣ በእርግጥ ጀነት ወደኔ ከፍ ተደርገዋል። ከዚያም አሉ አሁን ግን ባንዲራውን ከአላህ ሰይፎች አንዱ ሰይፍ ተሸክሞታል። ጦርነቱ ተፋፍሟል። ቃል ሊገልጸው የሚችል ሁሉ ጦርነቱ ይዛኔ እንደ ዛሬ ጦርነት አልነበረም። የፈሪዎች ጦርነት፣ የሸሾች ጦርነት፣ እነዚያ ቦምብ የሚወረውሩ በአውሮፕላን ሴቶችና ህፃናትን የሚያጠቁ ይልቁንስ ወንድን ይገጥም ነበር። ጭንቅላት ይቀነጠሳል፣ አካላት ይቆራረጣል። ማሰብ ትችላለህ እስኪ ዛን የሙስሊሞች ብዛት 3000 ሆኖ ከ200,000 በላይ የሚሆኑት ነበር የገጠሙት። ማለትም አንድ ሰው 70 ሰዎችን መግጠም ይጠበቅበት ነበር። ከአንድ ሰው 70 ከአዲያንን መገጠም ይጠበቅበት ነበር። በአላህ ልጠይቅ ኃይሉን ከየት ነው ያገኙት? ከየትኛው አይነት ወንዶችስ ናቸው እነዚህ? እነሱ አባቶቼ አያቶቼ ናቸው። በእንደዚህ አይነት ወንዶች ነው ኡማው ድል የሚያደርገው። ኻሊድ ቀኝና ግራ ክንፉን ቀያየረ። የተመላለሰ ያጠቃ ጀመር ከወንዶችና ከጀግኖች ጋር። አሁን ሞከረች፣ ለመከብ አልቻሉም። ከጦርነቱ መጨረሻ ቀን ኻሊድ ሚዛኑን ገለበጠ። ከሰራዊቱ ኋላ ሰዎችን ላከ፣ አቧራ እንዲያነሱ ተክቢራ እንዲያደርጉና የጦር ሜዳውን በተክቢራ እንዲሞሉት። ሩሞች ፈሩ። 7 ቀን ሙሉ እንዲየታገልን አልቻልናቸውም። አሁን ከመዲና አጋዥ መጥቶላቸዋል፣ ልንቋቋማቸው አንችልም አሉ። ከዚያም ኻሊድ ጀመረ ከሞቱ ሰዎች ጋር እየተመላለሰ ማጥቃት። ከባድ ጥቃት እስካደረሱ ድረስ ሩሞች አይተውት የማያውቁት። ከዚያም ሙስሊሞችን ከጦር ሜዳው ማውጣት ጀመረ። እጅግ በተካነ ስትራቴጂ ታሪክ እስከዛሬ ይመሰክርለት። ሰራዊቱን አወጣ ከጦር ሜዳ። ሩሞችን ከአደበ በኋላ መዲና ውስጥ ወንዶች እንዳሉ ካሳያቸው በኋላ የዚህን ድል ሴት የሚጠብቁ አሁን ተጨባጩ መዲና ትቀበላቸዋለች። ህፃናትና ሴቶች ወጡ። ሰራዊቱን ለመቀበል እንዴት ተቀበሏቸው?
استقبلوهم بالحجارة በድንጋይ ነበር የተቀበሏቸው مع أنهم أبلوا بلاء መልካም ልፋትን ከመልፋታቸው ጋር አላህ እንጂ ሌላው የማያቆም መስዋዕት ከመስዋዕትነታቸው استقبلهم الأطفال ሕፃናትና ሴቶች ተቀበሏቸው በድንጋይ ለኻሊድና አብረውት ላሉት እያሉ يفرون من الموت في سبيل الله በአላህ መንገድ ላይ ከሞት ትሸሻላችሁ በአላህ መንገድ ላይ ከመሞት እናንተ ሸሺዎች فقال النبي صلى الله ነብዩ ሰለላሁ ዐለይሂ ወሰለም ማሉ ሸሺዎች አይደሉም ولكنهم الكرار ተፋላሚዎች ናቸው በአላህ ፍቃድ ما الفرق بين الأمس በትላንትናና በዛሬ መካከል ያለው ልዩነት ምንድነው እኔ እነግርሃለሁ بالأمس ትላንትና كان صغارنا ሕፃናቶቻችን يستقبلون ኻሊድና አብረውት ያሉትን ሰዎች በመዲና በድንጋይ ይቀበሉ ነበር يقولون لخالد ኻሊድና አብረውት ላሉት ወዴት ነው እናንተ ሸሺዎች እያሏቸው ዛሬ ደግሞ أطفالنا ሕፃናቶቻችን يستقبلون غانيا ዘፋኝን ይቀበላሉ ومطربا بيده قيثار በእጁ ጊታር የያዘን ጨፋሪ ولاعبا في صالة المطار ተጫዋችን ከአየር ማረፊያ በጽጌረዳ አበባ ይቀበላሉ أغرتك አታለለች امرأة بجمالها ሴት በውበቷ اسمع رعاك الله ስማ አላህ ይጠብቅህና أحمد بن سعيد العابد አህመድ ብን ሰዒድ ከአባቱ ይዞ እንዲህ አለ كان عندنا بالكوفة شاب متعب እኛ ዘንድ ኩፋ ውስጥ አንድ አቢድ የሆነ መስጂድ አዘውታሪ ወጣት ነበር كان حسن الوجه መልከ ቆንጆ طويل الصمت ዝምተኛ የሆነ فنظرت إليه امرأة ذات አንዲት ቆንጆና ውብ የሆነ ሴት አየችው አፈቀረችውም وطال ذلك عليه ፍቅሯን በረታባት لما كان ذات يوم ከዕለታት በአንዱ ቀን وقفت له على طريق መንገድ ላይ ቆመችበት وهو يريد المسجد እሱ ወደ መስጂድ ሊሄድ ሲፈልግ فقالت له አለችው اسمع مني كلمة የማናገርህ አንዲት ቃል አድምጠኝና ثم افعل ما ከዛም የምትፈልገውን አድርግ فمضى ሄደ ولم يكلم አላናገራትም ثم وقفت له بعد ذلك ከዚያም እንደገና መንገዱ ላይ ቆመችበት وهو يريد منزل እሱ ቤቱ ሊሄድ ሲፈልግ قالت له يا አለችውም አንተ ወጣት የተወሰኑ ቃላቶችን አድምጠኝ اسمع مني كلمة የተወሰኑ ቃላቶችን አድምጠኝ أكلمك بهن የምነግርህን قال فأطرق مليا وقال لها ትንሽ አቀረቀረና አላት موقف تهمة ይህ የሚያስጠረጥር ቦታ ነው وأنا እኔ أكره ደግሞ أن እጠላለሁ أكون للتهمة የጥርጣሬ ቦታ መሆኑን فقالت አለችው والله ወላሂ ما وقفت موقفي هذا جهالة እዚህ ቦታ የቆምኩት አንተ ሁኔታ ማላውቀኝ አይደለም وجملة ما أكلمك به የምነግርህ እንዳጠቃላይ ግን أن جوارحي مشغولة ሰውነቴ ባንተ ሐሳብ ተወጥሯል الله في أمري በአላህ በኔና ባንተ ጉዳይ الله في أمري በአላህ በኔና አንተ ጉዳይ አይደለም فمضى الشاب አለ ወጣቱ ወደ ቤቱ ሄደ أراد أن يصلي فلم يستطع መስጊድ ፈለገ ግን አልቻለም أراد أن يصلي መስጊድ فلم ፈለገ يحفظ الصلاة. ሶላቱን ማወቅ አቃተው أخذ قرطاسا ወረቀት አነሳና وكتب كتابا ደብዳቤ ጻፈ وخرج من منزله ከቤቱ ወጣ فإذا بالمرأة واقفة في ሴቷ موضعها እዛው ቦታ ላይ ቆማለች ألقى إليها الكتاب ደብዳቤውን ወረወረላትና ورجع إلى منزله ወደ ቤቱ ተመለሰ فكان في الكتاب ደብዳቤው እንዲህ ነበር بسم الله الرحمن الرحيم ቢስሚላህ الرحمن الرحيم اعلمي أيتها እወቂ አንቺ ሴት ሆይ إن الله تبارك وتعالى አላህ ተባረከ ወተዓላ إذا عصاه العبد المسلم ሙስሊም ባሪያው ሲያምጽ ይደብቀዋል فإذا عاد العبد في ባሪያው ዳግም ወንጀል المعصية ሲመለስ ይደብቀዋል فإذا لبس ملابسها أي أصر عليها የወንጀል ልብስን ሲለብስ ማለትም ሲዘወትርበት غضب ግን الله عز وجل لنفسه አላህ አዘ ወጀል ለራሱ ቁጣን ይቆጣል تضيق منها ሰማይ السماوات ምድርን والأرض ተራራን የሚያጠብ والشجر ቁጣ والدواب ዛፍና ፍጥረቱ فمن يطيق غضبه የሱን ቁጣ ማን ይችላል إني أذكره እኔ ያንን ቀን አስታውሻለሁ ሰማይ እንደ ዘይት አተላ የምትሆንበትን تكون الجبال ጋራዎች በቀለማት እንደተነከረ ሱፍ የሚሆንበትን ቀን ህዝቦች የሚንበረከኩበትን بصولة الجبار ታላቅ ከማሳደግ የበለጠ ወሳኝ ነው سلوك طريق الهداية የሂዳያ መንገድ መከተል نعمة عظيمة من نعم الله على ትልቅ ጸጋ ነው ከአላህ ጸጋዎች ለአንድ ባሪያ فإن الله አላህ ደግሞ يعطي الدنيا من يحب ومن لا يحب ዱንያን ይሰጣል ለሚወደውም ለማይወደው ولكن لا يختار ነገር للهداية ግን ለሂዳያ አይመርጥም والاستقامة ለኢስቲቃማም إلا من يحبهم ويستقيم የሚወዳቸውና ቀጥተኛው መንገድ ላይ ይመራቸው وإن تطع أكثر من في ምድር ላይ الأرض ያሉትን አብዛኛዎችን ብትከተል يضلوك عن سبيل ከአላህ الله መንገድ ያጠሙሃል قل لا يستوي الخبيث والطيب ولو أعجبك በመጥፎና መልካም አይስተካከሉም ቢያስደንቅህ ولو أعجبك كثرة الخبيث ቢያስደንቅህ የመጥፎ ብዛት ما كان الله ليذر المؤمنين على ما أنتم አላህ عليه ለእመና እናንተ እርሱ ባላችሁበት ሁኔታ የሚተው አይደለም حتى يميز الخبيث መጥፎን من ከመልካም الطيب እስከሚለይ ድረስ كيف يتميزون؟ እንዴት ነው የሚለያዩት يتميزون بالامتحانات የሚለያዩት ፈተናዎች ነው بالابتلاءات በአደጋዎች بالمصاعب በመከራዎችና والآلام በህመሞች لله عبودية የአላህ ባርነት تحقق የሚረጋገጥ الرخاء وفي الشدة በምቾትና በችግር في الرخاء كثير يحقق العبودية لله رب በምቾት العالمين ጊዜ ብዙዎች ለአላህ ባርነታቸውን ያረጋግጣሉ أما حين تواجههم በሚገጥማቸው ጊዜ ግን امتحانات ፈተናዎች وصعوبات ከባድ ጊዜያቶች وخطوبات አደጋዎች يسقط كثير ብዙዎች ይወድቃሉ لذلك كان من سنة ለዚህም الله ሲባል ከአላህ ህግጋት أن يبتلي السائرين ተጋዦችን መፈተን على هذا الطريق በዚህ መንገድ ላይ لأن ምክንያቱም الثمن غالي ዋጋው ውድ ነው ثمن الوصول إلى آخر الطريق غالي ከመንገዱ መጨረሻ መሄጃ ዋጋ ውድ ነው كان لابد أن يدفع الثمن ስለዚህ غالي ውድ ዋጋ ሊከፈል ግድ ነው ألف
አሊፍ ላም ሚም ሰዎች ያሰቡ እንዴ አመንን በማለታቸው ብቻ ከፈተና የሚያመልጡ እነዚያን ከነሱ በፊት የነበሩትን ፈትነናል። እነዚያ እውነት የተናገሩትን አላህ በእርግጥ ያውቃል፣ አናሳነታቸውን ውሸታሞቹንም ያውቃል፣ ብዙነታቸውን። የንግግሩ ማረጋገጫ አብዛኛዎቹ ሰዎች ለማመናቸው ብትጓጓም አያምኑ። መንገዱ ቀላል አይደለም፣ ይልቁንም የተሞላ ነው በመከራዎችና በህመሞች የተከበበ ነው፣ በአደጋዎችና በሐሳቦችና በጭንቀት። በነብያቶች ላይ እንኳን ወርዷል። እነሱ አላህ ዘንድ ይበልጥ የተወደዱ ሆነው አላህ የሚያውቀውን ችግር ብቻ ያሳልፈዋል። ለዚህም ኢብኑ ቀይም እንዲህ አለ፣ አንተ የወረደ ዓላማ ባለቤት ሆይ፣ አንተ ደካማ ውሳኔ ሆይ፣ መንገዱ ኑህ የተጓዘበት መንገድ ነው። ከሊል እሳት የተጣሉበት ነው። እስማኤል ለእርድ የተኙበት ነው። አዩብ ላይ መከራ የወረደበት ነው። ያዕቆብ ልጃቸውን ያጡበት ነው። ዩሱፍ እስር ቤት የገቡበት ነው። ያህያ በመጋዝ የተጋዘበት ነው። የሐቢብ ራስ የተፈነከተበት መንገድ ነው። እናንተ ግን ትቸኩላላችሁ። መንገደኛው ከተኛ መንገዱ ረጅም ነው ብሎ መቼ ሊደርስ ነው ከሚያስበው? ውድ ነች። ስለዚህ ዋጋው ውድ ሊሆን ይገባል። ዋጋው ውድ ነው። ምን አበረከቱ? ብዙ አበርክተዋል። መንገዱ ላይ በሐሳቡን ልማይል አበርክተዋል። እነዚያ የተሰደዱ ሀገሮቻቸውም የተባረሩ በመንገዱም የተጠቁ የተጋደሉም የተገደሉ ሁሉም በጽናት መንገድ ላይ ነው። ሁሉም በእርዳታ መንገድ ላይ ነው። ይህ እንዲህ ለመርዳት ዛሬ ከደማችን ውሰድ እስከምትደሰት በነፍስ ምትክ በሕይወትና በገንዘብ ምትክ እንድንጸና ማወቅ ይኖርብናል። በጽናት የሚገኘው አጅር ምንድን ነው? በጽናት የሚገኘው አጅር ምንድን ነው? በመታገሳቸው ገነትና የሐር ልብስ መነዳቸው። በውስጧ ባለ አጎበር አልጋዎች ለተደጋፊዎች ሲሆኑ በውስጧ ፀሐይም ጨረቃም የሚታዩ ይሆኑ። ለደጋግ ባሮች ያዘጋጅቻለሁ፣ ዓይን ያላየችው ጆሮም ያልሰማችው በሰው ልብ ውል ያላለው በታላቁ አላህ ጠይቀሃለሁ እንዲደረሱ። በታላቁ አላህ ጠይቀሃለሁ እንዴት ወደዚህ ከፍ ያለ ቦታዎች ደረሱ? አያዋ የሰዎችን መንገድ ትቀይራለች። አንዲት አያ የሰዎችን መንገድ ትቀይራለች። ከዚያ ብዙ አያዎችን በእኛ ላይ ምን እንደፈጠሩ ተመልከት። ከቁርአን ትእዛዛቶች ውስጥ ሰላቱል መስጊድ ከ90 በላይ ተጠቅሷል። ከዛም እኛ ሰላታችን ላይ ያለን ተጨባጭ ተመልከት። آية واحدة تغير مجرى القوم فانظر ماذا صنعت فينا الآيات ማን ነው የሚመልስላቸው? የሙዓዝና የሙዓወዝ የአፍራህ ልጆች አይነት መልስ የ16 ዓመቶቹ እነዚያ የበድር ጦርነት ቀን አቢጃልን ፍለጋ የወጡ ሶፍ በሚስተካከልበት ጊዜ አብዱራህማን ኢብኑ አውፍ እንዲህ ይላል፣ እኔ ራሴን በሁለት ህፃናት መሃል አገኘሁ። ልቤ ተጨነቀ። እኔ የፈለግኩት ጀርባዬን የሚጠብቁ ወንዶች ነበር። በተናገሩ ጊዜ ግን የወንዶች ወንድ እንደሆኑ አወቅኩ። አጎታችን የታለ አቡ ጀህል አሉኝ። አልኳቸው ከሱ ምን ትፈልጋላችሁ? ሰምተናል፣ እሱ ነብዩ ሰለላሁ ዐለይሂ ወሰለም የሚሰድብ ሰው ነበር አሉ። ብታውቁት ምን ታደርጉታላችሁ አልኳቸው። ብታውቁት ምን ታደርጉታላችሁ አልኳቸው አሉኝ። በእውነተኛ የጀግና እይታ ወላሂ ካየነው አካላችን ከአካሉ አይለያይም። ወላሂ ካየነው አካላችን ከአካሉ አይለያይም። ወላሂ እሱ ከዳነ እኛ አልዳንም። በተገለጸለት ጊዜ እነሱ እውነተኞች እንደሆኑ ያለበትን ነገራቸው። እንደ ቀስት ተፈትልከው ሄዱ። ሰፎቹን እየሰነጣጠቁ በሰይፋቸውም አጣደፉት። ለሞት እስኪያበቁት ድረስ ወደ ሐቢብ ተመለሱ ሰለላሁ ዐለይሂ ወሰለም ብስራት እየተናገሩ እኔ ገደልኩ የአላህን ጠላት እያሉ። ዛሬ ማን ነው ለአላህ ጠላት? ማን አለው? አድምጥ ባረከላሁ ፊክ። ከሰበቦች ውስጥ ትዳር እንዲስተጓጎሉ ካደረጉት ወጣቶች ላይ አቀበት ከሆነባቸው ነገር የመህር መወደድ፣ በሺዎች የሚቆጠር አላህ ሕግ ያላወረደበት ኬት ያመጣሉ ወጣቶች በ30 በ40 በ50 የሚቆጠሩ ሺዎች ደሞዛቸው ከአንድና 2000 ያልዘለለ ሆነ። ፊትና በሁሉም ቦታ ያሳዳቸዋል። ሴቶችን ያሳዳሉ፣ ወንዶችን ያሳዳሉ። ከዛም ይህ አቀበትና ይህ መሰናክል ይቀመጥባቸዋል። ሲጀመር ከትዳር የሚፈለገው ነገር ምንድነው? ሲጀመር ከትዳር የሚፈለገው ምንድነው?
የትዳር ዓላማ ሴቷን መጠበቅ ያንን ወጣት መጠበቅ ሙስሊም ቤተሰብ መመስረት አይደለምን? ዛሬ ሙስሊም ቤተሰብ አይመሰረትም በሚሊዮን ብሮች ካልሆነ በስተቀር። ወጣቶች ከየት ያመጣሉ በሚሊዮኖች የሚቆጠር ብር? ይሰርቃሉ ወይስ ወደ ዚና ይመለሳሉ? እኛን ሰበብ ወደዛ ይገፋናቸው። ስንት ወጣት ስርዓት ይዞ ብልቱን ሊጠብቅ ሲፈልግ ፊቱ ላይ ያለው በር የተዘጋውን ያገኘዋል። ከዛም ለመሸነፉ ሰበብ ይሆንበታል። ሁሉም ኃላፊነቱን ሊሸከም ይገባል። ሐላል በመቶ ሺህ ብሮች፣ ሐራም በቀላል ብር። ሐራም በ10 ብሮች في حين أن الحلال حلال دمو أهون بمئات الآلاف من الريالات. بمتو الشيوش. اتقوا الله عباد الله. اللهم فروا يا الله بارك. قال لي أحدهم عند سوسي نجري يروي قصة زواجه. سلقابت شوهنيتا. قال حين عزمت على الزواج تدار مياز بوسكو زين. اخترت بيت مرتكو لما كون صالح بيت. قال على فذهبت إلى أبيها في المسجد. ودي أباتها هيدكو مسجد. صليت بجانبه. أتقبو سجدكو. فلما انتهى من صلاته. صلاة كبك أبو هلا. فتحته بالموضوع على رأسه كفت كلت بمربت بيت. هو يعرفني. السياق إني البرقت. قال أنت. علي أنت. ممن نرضى دينه. هنا بحرين ومن نود اللسان. هنا بأهلك. بيت سبوشين عم تأتشو. حتى نتعرف عليهم. عندنا نتواوق أتشو. جئته بعد أيام بأهله. ከቀናት በኋላ ቤተሰቦችን ያመጣው ቤተሰቦች ተዋወቁ በመካከላቸው መዋደድና መግባባት ተፈጠረ አለኛ አባት በሚቀጥለው ሳምንት ኢንሻአላህ ትመጣለህ ከምስክሮችህ ጋር ከግሬስ ጋር አቅድ እናደርግልሃለን ፈለኩኝ እንዲገልጽልኝ ስንት ነው መህሯ ምንድነው የሚያስፈልጋት ምንድነው ቅደም ተከተሉ አልተናገረም አለ ቀጠሮ መጪው ሳምንት ወጣቱ ይላል كنت على الوظيفة منذ 10 بس رالي نبرك ل10 عامات جمعت مبلغ 20,000 أتراكمي نبر 20 ريال والله إنجاز يا إخوان والله سكتنا وندموتش في ظل هذه الظروف التي نمر بها أهون كلنا بتونيتا أن يجمع مبلغ 20 متراكم مشانو قلت الكل 20,000 أستحي أن أعطيه إياها لسه مستعفر في ظل تنافس سويت يتشكل الدمو باللبت على المظاهر والإسراف والتفكير بقلت بكنت حتى أصبحنا يادر يا شيطان وندم مسكين وندرس النزاع مسرتاتشو بكنت يهونسن ما باكينا تاباكن النزاع باكانيوش يا شيطان وندموش ناتشو إلى القرآن يقول فاقترضت 20 ليلة 20 تبدركو كم أصبح المبلغ؟ سنتونا جنزبو 40 هنا الكون 40 ما تكفي اليوم 40 أي بك أمزاري 40 والله 4 أي بك أمالكو فذهبت في اليوم المحدد بتكتكو بكر هيركو شيخو اللي كان يدرك متى وبدأت الدقائق تمر دقيقዎች እየሄዱብኝ ነው እኔ በጣም ፍርሃት ውስጥ ሆኜ ያቺ ሰዓት እስክትመጣ التي قال فيها ሸሁ አለ ስንት ነው መህሩ فسكت ዝም አልኩ فرددها عليه ደገመልኝ አሁን አልኩት 40,000 ብር አባቷ አለ አይሆንም قال الأب لا አባት አለ አይሆንም فسقط قلبي بين يديه ልቤ ደነገጠ قال الأب አባት አለ 5,000 تكفيها 5,000 ይበቃታል 5,000 تكفيها ይበቃታል واستعن بالباقي أنت وإياه በቀሪው አንተና እሷ ለመጠቃቀሚያ አድርጉት አለ فقمت وقبلت رأسه ቆምኩና ግንባሩን ሳምኩት وحق لمثل هذا أن ይገባዋል የዚህ አይነቱ ሰው ግንባሩ ሊሳም ومثله قليل የሱ አይነቶቹ ትንሽ ናቸው ومثله የሱ አይነቱ قليل ጥቂት ናቸው أعينوا الشباب ወጣቶችን አግዟቸው ساعدوا الشباب ወጣቶችን እርዷቸው احفظوا الفتيات ሴቶችን ጠብቁ احفظوا المجتمع ማህበረሰቡን ጠብቁ الزنا في كل مكان ዝሙት በሁሉም ቦታ ነው اتقوا الله عباد አላህን ፍሩ የአላህ ባሮች يسروا ولا تعسروا አግራሩ አታጠባብቁ يسروا አግራሩ ولا تعسروا አታጠባብቁ اللهم አላህ ሆይ من يسر على الشباب فيسر ወጣቶች ላይ ያገራላቸውን አግራለት ومن عسر عليهم እነሱ ላይ ያጠበቀ ደግሞ رده إلى الحق يا رب ወደ ሐቅ መልሰው ያ አለማቱ ጌታ اللهم طهر بيوتنا من الشاشات والقنوات اللهم احفظ نساءنا وأطفالنا اللهم وسع على شباب المسلمين يا رب العالمين اللهم حصن فروجهم وغض أبصارهم وثبتهم على الطاعة يا رب العالمين اللهم آمنا في أوطاننا أصلح أئمتنا ولاة أمورنا